ሰላም ጤና ይስጥልኝ። የተወደዳችሁ ናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ከመቼውም ጊዜ በላይ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛን እንዴት እናነባለን ብላችሁ ለምትቸገሩ እነሆ ዛሬ ቀለል ባለ ሁኔታ ነው ይዤላችሁ የመጣሁት። ባላችሁበት ሆናችሁ በኦንላይን በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት ብቻ አማርኛን አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። ዛሬ ደግሞ አጫጭር አረፍተ ነገሮችን እንዲሁም በውስጣቸው ደግሞ አስተማሪ የሆኑ ጥቅሶችን የያዙ ጽሁፍን ነው ይዤላችሁ መጣሁት። እነዚህን ጽሁፎች እንዴት እናነባለን፣ እንዴት እንጽፋለን፣ እንዲሁም ደግሞ ጀማሪዎች ከሆናችሁ ከመሰረቱ ማንበብና መጻፍ የምትቸገሩ ከሆናችሁ ከዚህ በፊት የተለቀቁ ቪዲዮዎች ስላሉ እነሱን በመከታተል ራሳችሁን መለወጥ ትችላላችሁ። እንዲሁም በውስጥ መስመር መማር የምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም የምታገኙ ነው የሚሆነው። በሳምንት 5 ቀን ከሰኞ እስከ ዓርብ በቀን ወይም በማታ በምታገኙት ጊዜ ብቻ ራሳችሁን መፈተንና ራሳችሁን ማወቅ ትችላላችሁ ማለት ነው። ስለዚህ ባላችሁበት ሆናችሁ አማርኛን ቀለል ባለ ሁኔታ አቀላጥፋችሁ እንድትጽፉና እንድታነቡ እያደረግን ነው የምንገኘው። አሁን ወደ ትምህርቱ ነው የሚሄደው። እናንተ በቅንነት ላይክ እና ሼር እያደረጋችሁ እንዲሁም ሰብስክራይብ ያላደረጋችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ተባበሩኝ። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። እስከ መጨረሻው አብራችሁ ይቆዩ። የመጀመሪያ አንድን ቃል ወይም አንድን ጽሁፍ ወይም አንድን አረፍተ ነገር ለማንበብና ለመጻፍ የሚያስፈልጉ ቅድመ ሁኔታዎች ይኖራሉ። እነሱ ቅድመ ሁኔታዎች አንደኛው ፊደላትን ለይቶ ማወቅ ነው። ሁለተኛው ፊደላትን ከየትኛው ቤተሰብ እንደመጡ ማወቅና ሶስተኛው ደግሞ የፊደላትን ድምጽ መለየት ሲሆን እንደ አጠቃላይ ደግሞ አንድን ረዥም ምንባብ ወይም ጽሁፍ ለማንበብ ግን የመጀመሪያ ስራችን በፊደላት ደረጃ ማንበብ ነው። ሁለተኛው ደግሞ በቃላት ደረጃ ማንበብ፣ ሶስተኛውና የመጨረሻው አንብቦ መረዳት ወይም በአረፍተ ነገር ደረጃ ማንበብ ይሆናል ማለት ነው። እዚህ ጋር እንደምታዩት የመጀመሪያው አንድ ቁጥር ምንድን ነው የሚለው? የመጀመሪያው አንድ ቁጥር ምንድን ነው የሚለው? የመጀመሪያው ያው ገንዘብን ዋጋ የገንዘብን ዋጋ የምታውቀው ብር እያለው አበድረኝ ስትለው የለኝም የሚል ሰው ሲገጥም ነው። የገንዘብን ዋጋ የምታውቀው ብር እያለው አበድረኝ ስትለው የለኝም የሚል ሰው ሲገጥም ነው። ብዙዎቻችን እጃችን ላይ ብር አተን ሰውን ስንጠይቀው ብዙ ገንዘብ እጁ ላይ እያለው ለማበደር ይፈራል ወይም ለመስጠት ይፈራል። ለምን? እኛ እጃችን ላይ ምንም ነገር ስለሌለን ነገ ሊመልሱልኝ አይችሉም የሚል የውስጥ ተስፋ ስላለው በዛ መሰረት እኛን ለማበደር ይፈራል ማለት ነው። ስለዚህ ያኔ እናንተ መከፋትና መጨነቅ የለባችሁም። የሆነ ቀን ላይ መለወጡ ስለማይቀር ብቻ የሚያስፈልገው ነገር ምንድነው? ጠንክሮ መስራት ነው ማለት። ጠንክሮ መስራት ያንን ሰው መበቀል የሚገባን ደግሞ በምንድነው? ሰርተን ውጤታማና ስኬታማ በመሆን ነው ማለት ነው። ስለዚህ የገንዘብን ዋጋ የምታውቀው ብዙ ገንዘብ ወይም የምታውቀው ብር እያለው አበድረኝ ስትለው የለኝም የሚል ሰው ሲገጥም ብቻ ነው። ብዙዎቻችን የገንዘብን ዋጋ ላንረዳው እንችላለን። የሆነ ቦታ ላይ ግን በደንብ ይገባናል። ስለዚህ በዚህ መሰረት ገንዘብን አያያዝ መኖር መቻል አለበት ማለት ነው። ከዚህ በመቀጠል የምታዩት ደግሞ ሁለተኛው ደግሞ ምንድነው የሚለው? ዓለምን በ6 ቀን ሰርቶ የጨረሰ አምላክ የእናንተን ህይወት ለማስተካከል ጊዜ አይፈጅበትም። አያችሁ? ዓለምን በ6 ቀን ሰርቶ የጨረሰ አምላክ የእናንተን ህይወት ለማስተካከል ጊዜ አይፈጅበትም። ስለዚህ መጨነቅ አያስፈልግም ማለት ነው። ዋናው ዓላማው እዚህ ጋር ምንድነው? ዓለምን በ6 ቀን የጨረሰ አምላክ የኛን በጣም ጥቃቅኗን ህይወት ለመጨረስ ወይም ለማስተካከል ጊዜ ስለማይወስድበት እናንተ ረጋ ብላችሁ ምን ማድረግ አለባችሁ? ስለራሳችሁ ማሰብ፣ ስለሰው መጨነቅ ማቆም መቻል አለባችሁ። እንደዛ ስትሆኑ እናንተ ህይወታችሁን በራሳችሁ እጅ ሳይሆን በፈጣሪ እጅ ስታስቀምጡት በአጭር ጊዜ ይስተካከላችኋል ማለት ነው። ስለዚህ ዓለምን በ6 ቀን ሰርቶ የጨረሰ አምላክ የእናንተን ህይወት ለማስተካከል ጊዜ አይፈጅበትምና ታገስ ማለት ነው። ለሁሉም ነገር ምን መሆን አለብን? ትዕግስተኛ መሆን መቻል አለብን። ትዕግስተኛ ስንሆን የኛ ህይወትም ወዲያውኑ ለእግዚአብሔር እጅ ስለሆነ ይስተካከላል ማለት ነው። ወደ ሶስተኛው ስንሄድ ምንድነው የሚለው? ዛሬ ለህይወትህ ዋጋ ካልሰጠኸው ነገ ህይወት በተራዋ ዋጋ ትሰጥሃለች። ይህ ማለት ምን ማለት እንደሆነ ገብቷችኋል? ዛሬ ለህይወታችን ዋጋ ካልሰጠነው ነገ ህይወት በተራዋ ዋጋ ትሰጥሃለች ማለት እኛ ዛሬ መጠቀም ካልቻልነ ነገ ህይወት በራሱ ይጠቀምብንና
መመለስ ከማንችልበት አዘቅት ውስጥ እንወድቃለን ማለት ነው። ስለዚህ ዛሬ መስጠት ያለብን የህይወትን ዋጋ ዛሬ መስጠት አለብን፣ አሁኑ ማለት ነው። ባለንበት ደረጃ አሁን በዚህን ወቅት ለራሳችን ዋጋ መስጠት ስንችል ነገ ህይወት በራሷ ለኛ ዋጋ ልትሰጠን ትችላለች። ያ የምትሰጠን ጥሩ ዋጋ ነው። ነገር ግን ዛሬ የህይወትን ዋጋ ካልተጠቀምንበት ወይም ካልሰጠነው፣ ለህይወት ዋጋ ካልሰጠነው ነገ መጥፎ ዋጋውን ይሰጠናል ማለት ነው። ምላሹን ከህይወት እናገኛለን ማለት ነው። ስለዚህ በዚህ መሰረት እናንተ ዛሬ ለህይወታችሁ ዋጋ መስጠት መቻል አለባችሁ ማለት ነው። ዛሬ ለህይወታችሁ ዋጋ መስጠት መቻል አለባችሁ። ኢቨን ዛሬ ወጣቶች ናችሁ፣ አብዛኞቻችን ወጣት ነን። ይህንን ቪዲዮ የምንከታተለው ዛሬ ማንበብ ካልቻለ ነገ ህይወት ራሱ ይወቅሰናል። ዛሬ መጻፍ ካልቻለ ነገ ዙሮ ራሱ ይወቅሰናል። ምንም የማያጠራጥርና የማያዳግም ነገር ነው። ምክንያቱም ዛሬ ጊዜ ባላችሁ ስልካችሁ ላይ እጃችሁ ላይ እያለ እንዲሁም ደግሞ ቴክኖሎጂው እጃችሁ ላይ እያለ መጠቀም ሳትችሉ ቀርታችሁ ነገ ግን አይ ምን ነው የዛኔ ተጠቅሜበት ብሎ መጸጸት ስለሚመጣ ማለት ነው። ምንድነው የሚባል አባባል አለ፣ መስራት ባለብህ ሰዓት ካልሰራ መሳቅ ባለብህ ሰዓት ታለቅሳለህ የሚለው አባባል በእናንተ ላይ እንዳይተገበር። ስለዚህ ዛሬውኑ ተማሩ፣ ራሳችሁን ለውጡ፣ ራሳችሁን ብቁ አድርጉ። ከሰው በታች የምትሉ ሰዎች ከሰው በላይ እንድትሉ ማንበብና መጻፍ መቻል አለባችሁ ማለት ነው። ዋናው ዓላማው ከሰው በላይ ለመዋል አይደለም፣ ግን ራሳችሁን ማወቅ መቻል አለባችሁ። ኢቭን ነገር እጃችሁን ጣታችሁን ሰዳችሁ በጣታችሁ ከመፈረም ይልቅ ምን ማድረግ አለባችሁ? ብዕርና እስክሪብቶ ይዛችሁ መጻፍ መቻል አለባችሁ ማለት ነው። ስለዚህ ይህ ማለት ደግሞ ከባድ ውርደት ነው። በዛሬ ቴክኖሎጂ በረቀቀበት ዘመን ጣትን ሰዶ መፈረም ማለት በጣም ውርደት ነው። ስለዚህ እናንተ ደግሞ ይሄንን ለማራቅ ማንበብና መጻፍ መታገል መቻል አለባችሁ። ስለዚህ ዓለምን በ6 ቀን የጨረሰ አምላክ ሰርቶ የጨረሰ አምላክ የእናንተን ህይወት ለማስተካከል ጊዜ አይፈጅበትም። ከፈጣሪ ጋር ከሆናችሁ ሁሉ ነገር ይስተካከላል። ወደ ሶስተኛው ላይ ነን። የዛሬ ህይወት ዋጋ ካልሰጠው ነገ ህይወት ዋጋ ትከፍላለች የሚለው ጋር ያለ ነው። አሁን ወደ አራተኛው እንሄድና አራተኛው ምንድን ነው የሚለው ለኔ በቀል ማለት መግደል ወይም ማሰቃየት ሳይሆን ከጠላቶቼ ፊት ቆሜ ስኬትን ማሳየት ነው። አያችሁ፣ ለኔ በቀል ማለት መግደል ወይም ማሰቃየት አይደለም። ከጠላቶቼ ፊት ቆሜ ስኬትን ምን ማለት ነው? ማሳየት ነው። አንድን ሰው ልትበቀሉት የምትችሉት በስኬት ብቻ ነው። ምንድነው የሚባለው? በፈገግታ ግደላቸው፣ በስኬት ቅበራቸው የሚባል ነገር አለ። ስለዚህ እኛ ስኬታችንን ብቻ በእነሱ ፊት ስናሳይ የዛኔ እነዛ ሰዎች የመጨረሻ ጊዜ የሚዋረዱበት ቀን ሆነ የዛኔ ነው። ከዛ ውጭ ግን በመደብደብ በማሰቃየት በሆነ ነገር በቀል ለመውጣት አትሞክር ወይም አትሞክሪ። በደልን ወይም በቀልን መወጣት ያለብሽ በስኬትሽ ብቻ ነው። በስኬትሽ በልጠሽ ውስጥ ትገኝ ያ ሰው ትናንት በአንቺ ላይ ሲቀልድ የነበሩ ዛሬ ዝቅ ብሎ አጎንብሶ ያለቅሳል ማለት ነው። ስለዚህ አንድን ሰው መቅጣት ያለብን በስኬታችን ብቻ መሆን መቻል አለበት። ስለዚህ በዚህ መሰረት ራሳችሁን ማየት ይጠበቅባችኋል። ቤተሰቦቼ አብራችሁኝ የቆያችሁ እስካሁን ድረስ እየተከታተላችሁኝ ያላችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት ወንድሞቼ እያዳረሳችሁ እናንተም በማስታወሻ በመጻፍ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የበለጠ ቻናላችን ሰፋ ብሎ ሌሎችም ተደራሽነት ያገኝ ዘንድ የእናንተ ድጋፍ ያስፈልገኛል። ስለዚህ ከዚህ በተጨማሪ ደግሞ በውስጥ መስመር መማር የምትፈልጉ ካላችሁ በድጋሚ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወል በኢሞ፣ በዋትስአፕ፣ በቴሌግራም ልታገኙ ትችላላችሁ። አሊያም ደግሞ ዲስክሪፕሽን ቦክስ ላይ ገብታችሁ የኢሞ የቴሌግራም የሁሉም ሊንኮች ስላሉ እነሱን በመጠቀም በቀጥታ በኢሞ በቴሌግራም ልትደውሉልን ትችላላችሁ። በሳምንት 5 ቀን ከሰኞ እስከ ዓርብ ቀለል ባለ ሁኔታ ባላችሁበት በአጭር ጊዜ ብቻ አማርኛን አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። በጣም ቢበዛ እስከ 3 ወር ባለ ጊዜያት ውስጥ በደንብ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።